በሰሜን ኢትዮጵያ ተራራማ መልክዓ ምድሮች መካከል የተቆረቆረች የታሪክ የባህልና የዘመናዊነት ድንቅ ውህደት የሆነችው የመቀለ ከተማ በድንቅ አቀማመጧና በፍጹም እውነተኛ የሕዝቧ እንግዳ ተቀባይነት የምትታወቀው የሰሜኑ ክፍል ዘመናዊ መዲና ናት። የቀደመ ታሪክን ከዘመናዊ የከተማ ልማት ጋር አጣጥማ የያዘች ይህች ከተማ ከትልልቅ ሕንፃዎችና ሰፋፊ አስፋልቶች ባሻገር በዙሪያዋ ባሉ አረንጓዴ ተራራማ ሰንሰለቶችና በጸጥተኛ አየሯ ተፈጥሯዊ ውበትን ተጎናጽፋ ትገኛለች። ለመሆኑ መቀለ በመልክዓ ምድራዊ አቀማመጥ፣ የህዝብ ብዛትና በኢኮኖሚያዊ እንቅስቃሴዋ ምን ትመስላለች? በስፋትስ በሀገራችን ኢትዮጵያ ከተሞች መካከል የትኛው ደረጃ ላይ ትገኛለች? በዛሬው የቱር ቪዲዮአችን የከተማዋን ጎዳናዎች እየተዘዋወርን አጠቃላይ ገጽታዋንና ማራኪነቷን በዝርዝር እንቃኛለን። መቀለ በባህር ወለል በላይ ልዩ አቀማመጥ ትታወቃለች። ከተማዋ በባህር ወለል ላይ በአማካኝ ከ2000 እስከ 2200 ሜትር ከፍታ ላይ የምትገኝ ሲሆን ይህም ደጋማና ወይና ደጋ የሚባል እጅግ ተስማሚ የሆነ የአየር ንብረት እንድትጎናጸፍ አድርጓታል። ከተማዋ በዙሪያዋ በተከበቡ ውበታቸው ጎልቶ በሚታይ የኖራ ድንጋይና የባሳልት ተራራማ ሰንሰለቶች ተከባ ትገኛለች። እነዚህ ተራራማ አቀማመጦች ለከተማዋ ልዩ የቋጥኝና የሸለቆ ተፈጥሯዊ ውበት መስጠታቸው ብቻ ሳይሆን የተረጋጋና ቀዝቃዛ ነፋስ ወደ ከተማዋ እንዲገባ ያደርጋሉ። የአየሯ ሁኔታ ዓመቱን ሙሉ ከ15 እስከ 24 ዲግሪ ሴልሺየስ ባለው አማካኝ የሙቀት መጠን ውስጥ የሚመላለስ በመሆኑ ለነዋሪዎቿና ለጎብኚዎቿ ምቹና ማራኪ የኑሮ አየር ንብረት አላት። የመቀለ ከተማ በሀገራችን ኢትዮጵያ ካሉ ትልልቅ ከተሞች ፈጣን እድገት ካሳዩ ከተሞች አንዷ ናት። በቆዳ ስፋቷ በግምት ከ130 ካሬ ኪሎ ሜትር በላይ ቦታ የምትሸፍን ሲሆን ይህም በሀገሪቱ ካሉ ዋና ዋና ማዘጋጃ ቤታዊ ከተሞች መካከል በቆዳ ስፋቷ በግንባር ቀደምትነት ከሚጠቀሱት 5 ትልልቅ ከተሞች ተርታ ያሰልፋታል። ከተማዋ በ7 ክፍለ ከተሞች የተዋቀረች ሲሆን ከዓመታት በፊት ከነበራት ጥንታዊ የንግድ ማዕከላት ወደ ዘመናዊ ሰፊ የከተማ አወቃቀር ተሻግራለች። ሰፋፊና ዋና ዋና መንገዶች፣ የተደራጁ የመኖሪያ ሰፈሮችና የኢንዱስትሪ ቀጠናዎች የከተማዋን የፕላን ስፋት ያጎሉታል። በሀገሪቱ የከተሞች የእድገትና የቦታ ስፋት ደረጃ መቀለ ከአዲስ አበባና ከድሬዳዋ፣ ናዝሬት፣ አዳማና ባህር ዳር ካሉ ትልልቅ የክልል መዲናዎች ጋር እኩል የሚጠቀስ ከፍተኛ የከተማ መዋቅር አላት። የመቀለ ከተማ የህዝብ ብዛቷን ቢሆን በየዓመቱ በከፍተኛ ሁኔታ እያደገ የመጣ ሲሆን በአሁኑ ወቅት የከተማዋ ነዋሪዎች ቁጥር ከ500 ሺህ በላይ እንደሚደርስ መረጃዎች ያመለክታሉ። ይህም በሀገራችን በህዝብ ብዛታቸው በግንባር ቀደምትነት ከሚጠቀሱት ከተሞች አንዷ ያደርጋታል። ይህም የህዝብ ቁጥር እድገት ከተማዋ የትምህርት፣ የንግድና የኢንዱስትሪ ማዕከል ከመሆኗ ጋር ተያይዞ ከልዩ ልዩ አካባቢዎች የሚመጡ ተማሪዎችን፣ ነጋዴዎችንና ባለሙያዎችን በስፋት በማስተናገዷ የተፈጠረ ነው። የከተማዋ ማህበራዊ አኗኗር በእንግዳ ተቀባይነት፣ በሰላማዊ የጎረቤትነት ግንኙነትና በጠንካራ ስራ ወዳድነት የተሞላ ነው። በየጎዳናዎቿ ላይ የሚታየው የወጣቶችና የንግዱ ማህበረሰብ እንቅስቃሴ ለከተማዋ ልዩ ህይወትና ፍጥነት ሰጥቷታል። መቀለ በሰሜን ኢትዮጵያ ዋነኛ የንግድና የኢንዱስትሪ ማዕከል በመሆኗ ለሀገሪቱ አጠቃላይ የኢኮኖሚ እድገትና የጂዲፒ ድርሻ ከፍተኛ አስተዋጽኦ የምታደርግ ከተማ ናት። ከተማዋ በዋናነት በምርት ማኑፋክቸሪንግ፣ በግንባታ፣ በንግድና በሴክተር አገልግሎቶች ላይ የተመሰረተ ጠንካራ የኢኮኖሚ መሰረት አላት። በከተማዋ አቅራቢያ የሚገኘው የመቀለ ኢንዱስትሪ ፓርክ እና በርካታ የግል ጨርቃጨርቅ፣ የሲሚንቶ፣ የብረታ ብረትና የቆዳ ውጤቶች ማምረቻ ፋብሪካዎች ለሀገሪቱ የውጭ ምንዛሬና የኢንዱስትሪ እድገት ትልቅ አቅም ሆነዋል። በተጨማሪም ከተማዋ በታሪካዊ የጨው ንግድ መስመርና በዘመናዊ የሸቀጦች ማሰራጫ ማዕከልነቷ በመታወቋ የሰሜኑን ክፍል የንግድ ፍሰት በዋናነት የምታንቀሳቅስ የኢኮኖሚ ሞተር በመሆን ትጠቀሳለች። የመቀለን ከተማ ልዩ ከሚያደርጓት ነገሮች አንዱ የያዘችው ጥልቅ የታሪክና የባህል እሴት ነው። 19ኛው ክፍለ ዘመን በንጉሠ ነገሥት አጼ ዮሐንስ አራተኛ ዘመነ መንግስት የሀገሪቱ መዲና ሆና ያገለገለችው መቀለ የዚህን ዘመን አያሌ ታሪካዊ ምልክቶችን በውስጧ ይዛ ትገኛለች። በከተማዋ መሃል የሚገኘውና አሁን ላይ ቤተ መዘክር ሆኖ የሚያገለግለው የአጼ ዮሐንስ አራተኛ ቤተ መንግስት የዚያን ዘመን ድንቅ የሥነ ሕንፃ ጥበብና የታሪክ ዕቃዎችን አቃፊ ሆኖ ለጎብኚዎች ክፍት ነው። በተጨማሪም በከተማዋ ሰማይ ስር ጎልቶ የሚታየውና በሩቅ የሚታየው የመቀለ ሰማዕታት ሐውልትና ሙዚየም
የከተማዋን የታሪክ ጉዞና የኪነ ህንፃ ጥበብ አጣጥሞ የሚያሳይ ዋነኛ የታሪክና የቱሪዝም መዳረሻ ነው። መቀለ የታሪክና የንግድ ማዕከል ብቻ ሳትሆን ለነዋሪዎቿና ለእንግዶቿ ምቹ የሆኑ በርካታ የመዝናኛና የመናፈሻ ቦታዎች ያሏት ከተማ ናት። ከነዚህም መካከል በከተማዋ መሃል የሚገኙት ዘመናዊ መናፈሻዎች፣ ካፌዎችና የባህል ምግብ ቤቶች ይጠቀሳሉ። የከተማዋ ምሽት ልዩ ውበት አለው። በዋና ዋና መንገዶች ላይ የሚገኙት የብርሃን ምሰሶች፣ ውብ አቀማመጥ ያላቸው ህንፃዎችና የባህላዊ ጨዋታዎችና ሙዚቃዎች የሚቀርቡባቸው ባህላዊ አዳራሾች፣ አዝማሪ ቤቶች ለከተማዋ ምሽት ልዩ ህይወት ይሰጡታል። በተጨማሪም በከተማዋ ዙሪያ ያሉ ከፍታ ቦታዎችና የኖራ ድንጋይ ኮረብታዎች ቅዳሜና እሁድ ለሽርሽርና ለተፈጥሮ እይታ ሃይኪንግ ወደ እነዚህ ቦታዎች ለሚመጡ ወጣቶችና ቤተሰቦች ፕሪፈርድ መዳረሻዎች ናቸው። ወደ መቀለ የሚመጣ ማንኛውም እንግዳ ሳይቀምሰው የማያልፈው ሌላው ድንቅ ነገር የከተማዋ ልዩ የምግብና የመጠጥ ባህል ነው። ከተማዋ በባህላዊ የቲማቲም ቁልስ፣ በሀገር በቀል እህሎች የተዘጋጁ ጣፋጭ ምግቦችና በተለይም ጠሕኒ በሚባል የሚታወቅ ባህላዊ ምግብ ይታወቃል። እንዲሁም ከተማዋ በንጹህ ማር በተጠመቀውና በጣሙ የሚታወቀው ባህላዊ የሜድ ጠጅ አሰራርና ትኩስ የወተት ተዋጽኦ ማቅረብ በጎብኚዎች ዘንድ ከፍተኛ አድናቆትን ያተረፈች ናት። በከተማዋ ባሉ በርካታ ዘመናዊ ሆቴሎችና ባህላዊ አዳራሾች ውስጥ የሚቀርቡት እነዚህ አስተናጋጅነቶች ለከተማዋ የቱሪዝም ሴክተር ትልቅ ድጋፍ ከመሆናቸውም በላይ የመቀለን የእንግዳ ተቀባይነት መንፈስ በግልጽ ያሳያሉ። መቀለ የትምህርትና የምርምር ማዕከል በመሆኗ በሀገሪቱ የከፍተኛ ትምህርት ሴክተር ውስጥ ትልቅ ስም አላት። በከተማዋ የሚገኘውና በሀገሪቱ ካሉ ትልልቅ ከፍተኛ የትምህርት ተቋማት አንዱ የሆነው የመቀለ ዩኒቨርሲቲ በሺዎች የሚቆጠሩ ተማሪዎችንና ተመራማሪዎችን ያስተናግዳል። ዩኒቨርሲቲው በግብርና፣ በጤና ሳይንስ፣ በኢንጂነሪንግና በደረቅ አካባቢ አየር ንብረት ጥናት ድራይላንድ አግሪካልቸር ዘርፎች የሚያደርጋቸው ምርምሮች ለከተማዋ ለአካባቢዋ ማህበረሰብ እድገት ከፍተኛ አስተዋጽኦ ያበረክታሉ። ይህ የትምህርት ቴክኖሎጂ ድባብ ለከተማዋ የነቃ ወጣት ኃይል የፈጠረ ሲሆን በርካታ አዲስ ሀሳቢዎችና የፈጠራ ስራዎች የሚፈልቁባት የእውቀት መዲና እንድትሆን አድርጓታል። የመቀለ ከተማ ባለፉት አያሌ ዓመታት የተለያዩ ተፈጥሯዊና ማህበራዊ ፈተናዎችን አሳልፋለች። ነገር ግን የከተማዋ አሁናዊ ሁኔታ የሚያሳየው የነዋሪዎቿን ጠንካራ የጽናት መንፈስ፣ የሥራ ወዳድነትና ወደ ተሻለ ሰላምና ልማት የመመለስ ፍላጎት ነው። ዛሬ በከተማ ጎዳናዎች ላይ የሚታየው የዕለት ተዕለት የንግድ እንቅስቃሴ፣ የተከፈቱ የገበያ ቦታዎች፣ ወደ ትምህርት ቤት የሚመላለሱ ተማሪዎችና ስራቸውን የሚያከናውኑ ነዋሪዎች ከተማዋ ወደ ነበረችበት ንቁ የህይወት እንቅስቃሴ እየተመለሰች መሆኗን ማሳያ ናቸው። ሰላም፣ መረጋጋትና ማህበራዊ ትስስር ለከተማዋ የወደፊት እድገትና ለነዋሪዎቿ ብሩህ ተስፋ መሰረት በመሆናቸው የመቀለ ህዝብ እርስ በእርስ ለመደጋገፍና በጽናት ከተማዋን ወደፊት ለማስኬድ በከፍተኛ መንፈስ እየሰራ ይገኛሉ። መቀለ ከተማ ላሏት ስትራቴጂካዊ መልክዓ ምድራዊ አቀማመጥ፣ ለሰፊው የሰው ኃይልና የተፈጥሮ ሀብት አቅሟ ምስጋና ይግባውና የወደፊት ልማት ተስፋዋ እጅግ ሰፊ ነው። ከተማዋ በሰሜኑ የሀገራችን ክፍል ዋና የንግድና የኢንዱስትሪ ማዕከል ሆና የመቀመጥ ከፍተኛ አቅም አላት። በከተማ ውስጥ የሚገኙ የአቪዬሽን፣ የትራንስፖርትና የኮሚኒኬሽን መሰረተ ልማቶች በቀጣይነት እየታደሱና እየሰፉ መሄዳቸው የከተማዋን ከሀገር ውስጥ ብቻ ሳይሆን ከጎረቤት ሀገራትና ከዓለም አቀፍ የንግድ መስመሮች ጋር በስፋት ለማስተሳሰር ትልቅ ዕድል የሚፈጥር ነው። ተጨማሪም በከተማዋ ዙሪያ ያሉ የተፈጥሮ የታሪክና የባህል ቅርሶች ታሳቢ ተደርገው የቱሪዝም ሴክተሩ በሰፊው የተሰራበት መቀለ በኢትዮጵያ ውስጥ ብቻ ሳይሆን በምስራቅ አፍሪካ ተመርጣ የምትጎበኝ የቱሪዝም መዲና የመሆን ሙሉ አቅም አላት። አጠቃላይ መቀለ ከተማ ድንቅ መልክዓ ምድራዊ አቀማመጥ፣ ማራኪ አየር ንብረት፣ ጥልቅ ታሪክና ባህል እንዲሁም ጠንካራ የህዝብ አስተናጋጅነት ያላት የሰሜኑ ክፍላችን ዘመናዊ መዲና ናት። ዛሬው የቱር ቪዲዮአችን የከተማዋን ዋና ዋና ገጽታዎች፣ የስፋትና የህዝብ ብዛት ደረጃዋን እንዲሁም አጠቃላይ የኢኮኖሚና ማህበራዊ እንቅስቃሴዋን በጋራ ተመልክተናል። ከተማዋ ያሏትን ድንቅ ተፈጥሯዊ ውበቶች፣ የታሪክ ቅርሶችና ባህላዊ እሴቶች በአካል ተገኝቶ መጎብኘት ለየት ያለ አዲስ ልምድና ደስ የሚል ትዝታን የሚሰጥ ነው። ስለ ታሪካዊነቷ ማራኪዋ መቀለ ከተማ ያላችሁን አስተያየት ከታች በኮሜንት ክፍል ያካፍሉ። ቪዲዮን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ተመሳሳይ ሀገር አቀፍ የቱርና የመረጃ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ቆዩ።